Get her. I hear that. I just don't want to hear that. የራስሽ ሪስፖንስ ቤት እንደሄድን አግኝቼዋለሁ። Gosh, what is the one swinging his head? You got him? Zoom in on him. See him? Yeah, I see him. Zoom in. I mean, he's like shaking his hat. That's a babaye, anyway. No snaps. Yes, that is. Let me see it. Look. No snaps. That is. Stop. That is a babaye. No snaps. Yes, that is. That's a babaye. Babaye? Then why don't scream? What is it? This is June 5th. እኔ የምታወቀው አይ እንትጋ ኤርፖርቱን ለማንሳት ማንሳት ክልክል ነው ቢባል በዛ ዙሪያ በዚህ ዙሪያ ማንሳት ክልክል ነው ብትባይ ምን ልትይ ነው? ለውጫ ወደ ላይ እሺ እዛ ላይ ሂጂ ፀሐይ አለ ግን ምኑ ይነሳል ግን ነይ ማሚዬ Give me the cord thing over there. Give me the cord thing over there. Hanging. No. That was the thing. No, that's not the other end. Just pull. No. I mean, look at my hair. Orientation, I mean, when I'm done my 7. I bet not. Mommy was he was like ማንሳት ማንፈቀደልሽ ክልክል ነው እንዴ ያልኩት አዎ ክልክል ነው አታውቂም ስለኝ አላውቅም አልኩት he was like የመንግስት ምናምን ነውና አሁን ያነሳሽው እንዴት ነው የምታየው አለኝ ተጋሩ ነው እና እሱ ሄዶ ተናገራሽ ነኝ አዎ ምግብ ያወጣና አቤት እሺ የሚታይ ነገር የለም ዝም ብሎ መያዝ ነው እኔ ማድረግ እችላለሁ ያበላ ያቲ everybody else ደግሞ መብላት አለበት ዳግምዬ ኦኬ ጉርሻ ካንቺ ያቲ ደግሞ ያው ሀቲ ትንሽ ይገው ናዚ ቁጥልና አለው እኔ ያወጣለሁ ምን አሰብ እኔ ያምናል አንተ ብላ አንዴ ከቀመስካት በኋላ እኔ እንትን ነው እንጀራ What was stronger, the taste? Jama, you're already in it. Hayeng hesu bi hon lapsa shate jinsi. አላልኩሽም I thought I might be. I know.
Yeah. Yeah. Mommy is too strong right now. Please pause it for 1 second. Put the camera. Maybe just take out food. Once everybody takes their food, I want to put it away. Just hurry up, please. Can I hold it I and wanna take out charge it. food? Can I hold it and take out food? Yeah, እናንተ everybody ካወጣ በኋላ እኔ ሳወጣ አንተ ታነሳኛለህ መጨረሻ ላይ okay? I'm about to go outside with the kids. You can do that. ምግብ አውጣ. I have to eat first. I don't want to eat. በኋላ የሚያቀርብልኝ የለም ደግሞ አይ ካሁን በኋላ ማን ነው? አሁን ይበላል ያልኩኝ በኋላ ነው ሂድ አሁን አትቀማኝ ተነሳ እበላለሁ አሁን ሰው ካነሳ በኋላ እኔ እበላለሁ ሰው በቃ አይደለም ነው ከዚህ አይታየኝም Please do. አሁን ህይወቴ ባለበት እና በኮምፒውተር ራሷ በጻፈችው ደብዳቤ አባባዬ ተቀደም በመጣሁት ጊዜ ህፃን ነበርኩ አገሩን አላውቀውም ዛሬ አንተ ህይወት እያለ አገሩን ለማየት እፈልጋለሁ እኔም ዳግመኛ ዛሬ ነፍስ አውቀናል እማይመየን አንተ ታሪካት ቢያትልምና በዘንድሮ ዓመት አንተን ታላየዋለች ስትለኝ እኔም በእውነቱ እድሜም ገፋ ስላለ እንዲያው በጣም ጓጓው አሁን ዛሬ በጣም ደስ ብሎኛል
ይሄ በእናንተ ስም ነው። አንቺ ነሽ የምትቆርጪው። አንተ ደግሞ ይክፈት። ይሄ ኮታባ ቦታሽ እኮ ጀመሪ በቃ ቦታ ብቻ ነው። ይሄው ነገ ደግሞ ስልከለም ደግሞ እስኪ ግን ይረጭማል። አዎ ግቢ በጣም ሊከፍትልኝ ነው። ያዝ አስቀምጡ። አንቺ ደግሞ እሱን ክፈሻችን Mommy, now you know I can't have my own liquor. Okay, well, Mommy is. Just me and hers enough. You don't need no photos. I got a bubble. I got Mommy here. ኦን አላረከውም ሞላ በደህና ግናጥልኝ ማብልን ስጋም ሸጣጅም እኔ ሰውና ሰው አለማ ደህና እግዚአብሔር ይመስገን። ደህና ነን። የዛሬ 11 ዓመት ነው የመጣችው። 12 80 ታስታውሽ ነበር? ቪዲዮ እና ፎቶግራፉ ስላለ ሁሉንም እንትን ትላለች ግን ያ እንዳትነጋገር ነው እንዴ? ኃይለማርያም ያገኘው ከኔ በኋላ አላደክሞትም ኃይለማርያም ያቀርቡልኝ ትላለህ አይደለም። እርሶን እንዳላደክም ኃይለማርያም ነው ጥሮቁን ታገባ ያገኘው ከኔ ጋር አብረን ያደግን ሰጠታያለው ይቅርታ ያለ ለማቅረብ ነው እየመጣሁ ጠይቀዋለሁ። እኔ መጠየቅ ያለብኝ የእሳቸው ይጠይቁኛል። እኔ እሳቸውን አላደክምም ብዬ ደግሞ ስራ ላይ ስለሆንኩኝ የደወልኩት ለዚህ ብዬ ነው። መቼ ነቃነቃላችሁ
ስራ ይዞ ነበር ኧረ እባክህ ትፈለጋለህ ብዬው ስራ ይዞ ነበር ውጭ ስራ ከያዘ ግድ የለሽም ማንም ሆነች ማለት ማንዳችሁ ደውላችሁ ነው እንጂ ብቻ ነው ኧረ እንተቃይት ባትተናቀቁታችሁ Mami Afram. Legend. እንዲሁ በእንትኑ አነሳለሁ። አንድ አንበሳ ስጋ ነው የምንወደው። በቃ ስንወደጉ ያስመሰግናል። አንተ ግርማ ቅድም ያሉት እሳቸው ደረሰ። የምን መንገድ ነው? ካዛንቺስ ነው የሚባለው እና ስትሬቱ ይሄ ቤተ መንግስቱ ነው። በዚህ መንገድ ቀጥታ ከሄዳችሁ ስሜ ዳግማዊ ነው። በዚህ መንገድ ቀጥታ ከሄዳችሁ ቤተ መንግስት ነው የምትደርሱት። ግን ቤተ መንግስት ማንሳት አንችልም ወይስ ይተኩሱብናል። ስሜ ዳግማዊ ነው። ታውቁኛላችሁ። ሁለት ቤተ መንግስት ነው ያለው። መቅድዬ ቤተ መንግስት ነው ይሄ። ሁለት ነው። በዚህ ጋር ነው የአፄ ምኒልክ ድሮ ቤት ነው። አሁን የመለስ ዜናዊ ቤት ነው። መለስ ዜናዊ እና መንግስቱ እዚህ ነው የሚኖሩት። አያችሁት? አጥሩ ሁሉም ቆንጆ ነው። ቀሃስ ይላል። እስቲ ላላነሱትም ቀደም አይደስ አያችሁት? የአፄ ምኒልክን ቤት ቀደም አይደስ በደንብ ቀሃስ የሚል እስካሁን ድረስ አለ። ሽጉጡን ልደብቅ ፎቶግራፍ ማንሳት ክልክል ነው የሚል ሳይን በትልቁ አላ ሙት አማቂ ካሜራ ያለው ማለት አይደል? ኧረ ዝም በያቸው። ያው ወታደሩ አልፎ ያው ክልክል ነው ይላል። አይታይም። አይገርምም ግን ሳርና ምናምን ቤተ መንግስት እዛ እየሄደ ሰው አትክፈች ይነሳል። ዙሪያውን ዋይት ሀውስ ይህን እኮ ስታይ ነው ሀገርን የሚያስጠላ ነው። ለምን መሰለህ ሴኩሪቲ እዚህ ትንሽ ገና ነው። በ4 ኪሎ ላይ ነው በበኩ ይሻላል። መንገዱን ሁሉ አሳያቸው። ያው ከታችም ከላይ ምን እንለዋለን። ይሄ ፓርላማ ዋናው ይሄ ደግሞ ፓርላማ ነው። ይሄ ይሄኛው መሰፈታቸው ነው። ይሄ ዋና ፓርላማ ነው። የትኛው? በጃንሆይ ጊዜ ሰዓቱ እንዴት ቆንጆ አያችሁት?
ይጮህ ነበር ድሮ ሰዓት ሲደርስ። ውይ አንድ ጊዜ በእናትህ ስላሴ ቤተክርስቲያንን አሳያቸው። ግብት ብለውታል። አይ ስላሴ በጣም ቆንጆ በጣም አንደኛ በተው በደንብ ያወልትን ማየት አለባቸው። ትገባላችሁ? አይ ዛሬ አሁን አይደለም። የስራችሁ ግን የምንሄደው 4 ኪሎ ይባላል ኢትዮጵያ ውስጥ የትኛው? ወደ አክስታችን ቤት እትያክል የምትባለው ባብዬ አክስት እህት ትምህርት ሚኒስቴር ነው አሁን የምታዩት። ይህንን ደግሞ የኢትዮጵያን አንበሳ እዛ ላይ ያለና ወታደሮቹ ሁሉ አጼ ፖስታ ቤት ሰዎቹን ሁሉ አያችሁት? ብዛቱ በመንገድ ጫማ የሚጠርጉ የሃይሙን አጂፕ አሳያቸዋለሁ እዚህ መንገድ። ልክ ነው። በቃ ትላንት አልነገርኳችሁም? አጂፕ ነው አይደለም ስልሽ አንቺ ሞቢል ነው አልሽኝ። አሁን ደግሞ ምን ሄደው አክስቴ ሃይሙ የምትባለው ጋስ ስቴሽኗን እናሳያችሁ ነው። አሁን ደግሞ የደረስነው የሃይሙ የኔ አክስት አይደለም፣ የሃይሙ አይደለም፣ ያታረጋ ያጎትህ ያቶ አረጋ የአቶ አረጋ ጋስ ስቴሽን ነው ይሄ። የአቶ አረጋ ከነቤቱ ቆሞ ነው ያሰራው። ካርዋሽ ምናምን አለው ደንበኛ የአቶ አረጋ ደግሞ የአጂፕ ነው ያክስቴ የሃይሙ አጂፕ ከዝኔ አክስቴ ላለው እንዴት ቀብቻለሁ። ሻይ ምናምን ትኖራለች። አሁን አትኖርም። ታዲያ ወደ አጂፕ ተሰነየ ነው ትላንትና እዚህ ግድም ነበር አንድ ዶርዜ ሀይዞ ምናምን በጣም ነው ታለው እዚህ ባብዬን ሀገር ላንሳለት የአባቴና ምን እንደገና መስፍን ሀረር መንገድ ነው ይሄ አሁን የምንሄድበት። እንዳንዳያችሁ ሰዎች መኪና አይፈሩም። መኪና ነው ሰዎች መፍራት ያለበት። ይሄንን ልጅ አሁን ያቸው ስላችሁ አያችሁት እንዴት ቆንጆ እንደሆነ አዲስ አበባ ሳይቅ ይሄ ነው መነሳት ያለበት። አያችሁት ፎቅ ቤቱን ሁሉ አየው። ዩኒቲ ኮሌጅ አሁን ደግሞ ይሄ ኮሌጅ ነው አያችሁት። ዩኒቲ ኮሌጅ አሮሴ ሆቴል ይባላል። እዛ ሸራተን ላይ ሆኖ ወደ ታች የምታየውን ነበር ማንሳት። ሸራተን አነሳሽው? አላነሳሁትም። ምን ትቀልጃለሽ? አይቻልም። ሸራተን አይቻልም ማለት ለማንሳት ስታልፊ በመንገድ ማንሳት ነው እንጂ አቻናችሁ መቂ ሰዎች አይሆናል። በጉለሌ መንገድ ሂድ። ጋሸል ማጀዳ ይሄንን መንገድ እኮ ሰፈሩ አይደለም። የባብዬ ሰፈር ምን ጉለሌ ባብዬ ላንተ ነው የምናነሳው። አየው ሰፈርህን ባብዬ ረሳት የቤተክርስቲያን ወደ ስሙን አቆረበር ረሳት። ጋሸል ባቢ አሁን አንተ የምትለው የኔ ሰፈር አይደለም ግን ነው ባብዬ ተቀይሯል። ራስ ሆስፒታል ራስ ደስታ ሆስፒታል ይሄ ነው። ያው ልሻው የሚነበበው ናይሽ ራስ ደስታ ይሄ ደግሞ መንገድ ነው። ይሄ ቤተክርስቲያን ነው። ቤተክርስቲያን ነው። ይሄ ደግሞ ካቶሊክ ቸርች ነው። ካቶሊክ ነው። እኛ ካቶሊክ ነው። ገብርኤል ይሄ ደግሞ ኢየሩሳሌም ሆቴል ይባላል። ፖሊስ ከቤት ነው አስፈልጊ። ይሄ ነው ይሄ ነው ፖሊስ ጣቢያ። ክበብ ማለት ጣቢያ ማለት አርበኞች ትምህርት ቤት ይኸውና። የሱ ግን የጋሻው ምን ያዳለ አሳያቸው። በዛው እኩል ለመገባው በሩፋይ አርበኞች ምንድን ነው? ፖሊስ ክበብ ይሄን ናቸው። ፖሊስ ክበብ ይሄ ነው። ይሄ ደግሞ የፖሊስ ክለብ ይባላል። የትኛው ይሄ? አያችሁት ቢጫው ምናምኑ ቀዩ አህያውን
አንተ ይሄ ፖሊስ ክለብ ነው። ፖሊስ ክለብ ይሄ ደግሞ ሰላም ስኩል ክትስ ይሄ ደግሞ ሰላም ስኩል ነው። ሰላም ትምህርት ቤት ይሄንን ያቆማል ማለት ሰላም ትምህርት ቤት አሁን ይሄ ሰፈሩ ነው ግን እቺ በቃ ኦኬ ጀሜይካ ሹ እየሄድን ነው አባቴ መንገድ ላይ አያው ማክዲ እባክሽ በጣም ነው የምትወደው አባትን ደግሞ በጣም ነው አባቴን የምወደው ማክዲ እና ናፈኩ ባቢ አራተኛችን ቀን ላይ ነን እሁድ ነው ቀጥታ ሰፈሩ ነው ያንሳ አያው መድኃኒዓለም በዚህ ነው ባቢዬ አሁን ትንሽ ቆይተን የምንደርሰው የአባቴን ድሮ ትምህርት ቤት የሚተማርበት ነው መድኃኒዓለም ትምህርት ቤት ይባላል የሚተማርበት መድኃኒዓለም ትምህርት ቤት ፔፕሲ በአማርኛ እንደፈለገው ያወራ መስፍን የራስ መስፍን ቤት የቱ ጋር ነው የራስ መስፍን ፕራይመሪ ፐብሊክ ስኩል እኔ ራሴ በረም ካላቀም ምንድነው እንትን ይልሻል ይረሳል አልኖርኩም ደግሞ ተሰፈርኩ ማማ ገባኪ አላህ እስላም ናቸው ተቆና ይሄስ ሌላ ሰፈር ፓስተርን ነው ይሄ ፓስተርን ማለት የኤድስ ደም እዚህ ነው የሚመረመረው እዚህ ሀገር በቃ ካለ ዘይቱ ነው ፓስተር ድሮ ሌላ ምርመራ የደም መመርመር ካለበት አሁንም ብንሄደው ከኑኑና ከጋሽ መስፍን ጋር ጋሽ መስፍን ኑኑ ይቅርታ በችቱ young to be called a ትዬ አንተ የራስ መስፍን ቤት ይመስለኛል ይሄኛው ከጳውሎስ ፊት ለፊት እሱ መሰለኝ የራስ መስፍን ቤት ይሄ ደግሞ የራስ መስፍን ቤት ነው አሁን ሌላ ነገር ሆኗል ግን ይሄ ነበር ቤቱ ድሮ አየሹ አጥሩን ሁሉ የራስ መስፍን ቤት ነበር አሁን ፋርማሲቲካል እና ሜዲካል ቦታ ሆኗል ለመድኃኒት ምናምን ጳውሎስ ሆስፒታል ነው ይሄ ደግሞ ጳውሎስ ሆስፒታል ነው በጣም ትልቅና ቆንጆ አንቺ ማሚ ጳውሎስ ሆስፒታል ይላል ቅዱስ ጳውሎስ ሆስፒታል ይሄ ደግሞ የማህሙድ አህመድ ደራራ ሆቴል ነው ደራራ ይሄ ድሮ የነበር አሁን ተተወረሰ መሰለኝ ይሄ ነበር ማራን ተጻሪ ዘነ መጣች ማርብል ቢልዲንግ ያለች ያው ኋላችን ያለው ነገር ያስፈራኛል አመዳላለም አይ እንዳልሽው ለትምህርት ቤት ተዳደር ጻይ ምናምን ዳይሬክተር ዝናብ ሊዘንብ ነው አሁን ጀምሪ ማንሳት አስማታ ጀምራለሁ ወይ መድኃኒዓለም አሁን የአባቴ ድሮ ትምህርት ቤት ነው መድኃኒዓለም ትምህርት ቤት ይባላል አያችሁት እንዴት ቆንጆ እንደሆነ ግቢው እንዴት ትልቅ አጠቃላይ ሁለተኛ ደረጃ አገኘ ከማይሞተው የሰው ልጅ በፈተያ ስፍራ ግቡ ትምህርት ቤት ግቡ ማለት ነው እናስከፍተን አይ የአባቴ ትምህርት ቤት ነው መጥገርና ቤታቸውን በዚህ በኩል ሄዶ ነው ቆይ ላሳያችሁ ያትያክልኪ ግን ጋሻለማ የማማን ቤት ላሳያችሁ እዚች ጋር ናት በዚህ በኩል እዚች ጋር በቃ አንድ አሞቶ እሱንም አንሳር አንድ ማይልም አይሆንም የማማ ቤት አንሳር የማማ ጸደ ቤትን ሁሉንም ላሳያችሁ እዚች ጋር የሳቸውማ በስማቸው እንትን ተብሎ አላላሉ ያሳየሽው የአዲስ አበባ ነው መንገዶቹ ላይ ማርኬት ሁሉ ይሄ ነው ይሄ ሩፋኤል መውጫ ነው የነት ያክልጌ በዚች በኩል ሩፋኤል መውጫ
ይሄ የኔ ሻረግ ቤት ይኸውልሽ ይሄ ነው የኔ ሻረግ ነው እንትና ወይ እንትና ቤት ያለችው ይሄው ይሄ ፎቁ ከነ መኖሪያ ቤታቸው ይሄ ክሊኒኩ ምናምን ገነት ኬክና ብስኩት ነው የገነት ማለት የታቸው ከላይ ወደ ላይ በጣም ሀብታም ናት አሉ። ብታያውን ስትሄድ የወሰደችው ወርቅ በሙሉ ለቤተሰቡ ወይ ጌታቸው እንትን ለምንድን ነው ማማ ቤት ላይ ተሰራው ነው ፎቅ ነው አለ ይሄ የማማ ጸደ ቤት ይሄ ግንቡ ነው የማማ ጸደ ቤት ግንቡ የማማ ጸደ ቤት ግንቡ ይሄ ነው የማማ ጸደ አጸደ የትኛው የት አንብብስ ህፃናት ምናምን ይኸውልሽ ይሄ ነው ይኸውልሽ ይሄ አጸደ አየር ይሄ እዚህ ጋር ቆመ ይሄ ፊናንስ ማሰልጠኛ ነው ቀይ በር ፊናንስ ማሰልጠኛ ነው ይሄኛው ደግሞ የማማ ጸደ ይሄ ቀይ ፊናንስ ማማመረኝ ነው የማማ ቤት ነው ተመጣ ያው የማማ ወደዛ ነው የማማ ቤት ያልሽ ይሄ ማማ ጸደ እህቲቱ ናቸው ያኛው ያለማየሁ እናት ወደዛ ነው ቀስ በልማት መኪና አለ ከኋላ መስሎ ያማተን የት ነው ቤቷ የት ነው የማማ ጸደ ቤት ወስታውስ ኮል ወይ ሰማ ሱቅን በእናትሽ አንቺ ይሄ ደግሞ መስኮትን አውርድ ደግሞ የማማ ደስታ ቤት በዛ ቁልቁለት ነው ይሄ ሰማ ሱቅ ነው ሰማ ሱቅ ይሄ ደግሞ በቃ እዚህ ያደግንበት ሱቅ ሰማ ሱቅ እቺ ኩርኩንች ገባ በል መስፍን በእናትህ ግባ እቺ ኩርኩንች አለ በጣም አልፈልግም እባክህ ይገባል እንዴ እባክሽ ለማየት እንዴ ቤታቸውን ላሳያችሁ በቃ ይሄው ከዚህ ጀምሮ የማማ ቤት ነው ከዚህ ሁሉ ይሄኛው ብረታ ቤት ከዚህ ጀምሮ በዚህ ከገባሽ ወንዝ ነው በዚህ ነው ፋዘር ማዞሪያ አለ እዛ ጋር መጨረሻ ማዞሪያ ያስወጣል አሳይ ከዚህ ጀምሮ በዚህ በኩል በሌፍት ያስወጣል አውቃለሁ በሌፍት ሳይድ ይሄ ማማ ቤት ወንዝ ነው እኮ አሉ አይደለም እኛ ድሮ ሰፈራችን እኮ ነው እናውቃለን እዚህ ያደግነው ማማ ቤት ጋር እንዞራለን ይሄ ከዚህ ጀምሮ ነው ሶስት ነው የማማ ቤት አሁን ወደ ማማ ቤት እንሂድ ውጭ ኮርኒሱ ብቻ እንትን ቆርቆሮን ብቻ ነው የምታነው የኔ ማማ ቤት ከዚህ ጀምሮ እስከ ታች እስከ ግንቡ የማማ ሳሊቱ ቤት የትዬ ሳሌቱ ቤት የኔ አያት የአያቴ የመኪናው የሱ የማማ ቤት ነው ወርሶት በሙሉ ከዚህ አንወርድም እዛ ጋር የምናዘው ይሄ አንደኛ የማማ ቤት ይሄ ራሱ እንዴ ይሄ ራሱ የቢጫ ቤቱ ቢጫ በሩ በቃ እዚህ ጋር የምታዞረው ከዚህ በላይ ካታንጋ ያው ልጅ ካታንጋ ቤት ታችኛው ናሳይልኝ ቅረጽኝ ኳሱን ይዘው ታያለሽ ይሄ መሳወር ነው የማማ ይሄ የሚከፍቱልን ነብና ይሄ መኪና ወንዙ እዛ ታች ነው ደስ የሚል ወንዝ ያለ እዛ ጋር ያዞርልሃል ግባ እዚህ ያከፍቱልን አይታበሩን ተባበሩ ነው ባክህ ቢከፍቱ ይችላል የራሳቸው እንግዲህ ያመጣ መስሏቸው ማማ ቤት ቢከፍቱ ደስታዬንም አንችልም ማሽን ባየው እኔ ራሴ እኮ ካየሁት ይክሰቱሽ እንደ ደግሞ ባለቤቶቹ መጡ ሊቀሙ ብለው የማማ ቤት ካልሻቸው ይሄ ታችኛው ቤት ማዕከለኛው ቤት ከመንግስት ዳሯ ቤት ተከራይታ አሉ ማማ በመንግስት ተከራይታ አሁን አስቀርተዋለች ሰራችበት አሁን ባለቤት የአባቴ እናት ቤት የትዬ ሳሊቱ ቤት ነው ይሄ ሶስተኛው ቤት ይሄኛው ሶስተኛዋ ቤት ነው በጣም ሀብት ናት ብዙ ሀብት አላት ይሄኛው ሁለተኛው ቤት ቀይ በር ይሄ ሁሉ ቤቷ ነው ቀይ በር የሁለተኛ ቤት ይሄኛው ደግሞ ሶስተኛ ቤታቸው ይሄ ደግሞ ሶስተኛቸው ቤት ይሄም ቤታቸው ነው ይሄ ራሱ ደስ አለኝ አይገባቸው መንገዱ እንደሚበጠበት አትቅረጹ በቃኝ አይደለም ካሁን በኋላ ማነሳ የለም
የትያክል ቤት ወደ ታች ነው የትያክል ወደ ግራ መስፍን በመጣበት ትምህርት ቤት የአባቴ በጀርባው ነው ይሄ ከጀርባው ድሮ በዚህ ይገባሉ ለመድኃኒዓለም የመጀመሪያ ደረጃ ትምህርት ቤት የመድኃኒዓለም መጀመሪያ ደረጃ ትምህርት ይሄ ሩፋኤል መንገድ ነው ይሄ የሩፋኤል መንገድ ነው ወደ ትያክልዬ ቤት መንገድ ላይ ነው አሽን ፔፕሲ ሳይን ፔፕሲ ሞልቷል እዚህ ሀገር እንዳትፈሩ የሶዳ አለ አንደኛ ወደድከው ሶዳ ምንድነው ሚሪንዳ ሚሪንዳ ከዛ ፋንታ ከዛ ኮካ ይቅርታ አድርጉልኝ ግን እንግሊዘኛ ረስቻለሁ እንግሊዘኛ ረሳ Just look at you after while you're holding a camera. Yes. Right. በቃ ትያክልዬ ቤት መጠምዘዣ ደረስን በላ አሁን ትያክልዬ ቤት መጠምዘዣ ደረሰን አሁን ይችን መቅዳት ጀመርኩኝ አሁን የትያክልዬም ቤት ሰፈራችንን አታስቡና አሉ እንዴ ናባታችሁ የፈለግነው ቤቷ ገና ነን ደርሰናል በቃ 100 ሜትር ደንሱልና ደንሱ ለአሜሪካ በአሜሪካ በሉ ገና ይሰራሉ ጎበዝ ናችሁ ቤት እየተሰራ ነው ትልቅ ቤት አሁን የትያክልዬ ቤት ነው የተለቀ ቤትም እያሰሩ ነው ካለሽ መስራት ነው ማለት ነው ውሻ አላት አራት ሺህ ሙሄ ምጣኔ አልወርድንም ራሴ እኔ ፈራለሁ በጣም እንደ ውሻ ይቆልፉበት እንጂ ይሰሩት እኔ ከመኪና ወደው ስፔስ እንኳን ይሄን እንደዚህ ውሻ የናሰግደው ውሻ ፈራለሁ ትንሽ ማለት ታች ነው ግቢው ታች ድረስ ያውልሽ ታች ገና በቃ ዝጋቆ ሙሄ ውሾቹን ይሰርልኝ ታስረዋል እርግጠኛ ቼክ አድርግልኝ እውነትህን ነው ሙሄ እፈራለሁ ውሻ እኛ ምን ፈራለን እንጠጣለሁ እናቴና ማቅዲን እንደሌላው ነው አንተ ብላል አቁማል አይ እሱ በትረስ ያለው ሞታ አላ ቀዝቃዛ ከፍሪጅ ውስጥ ነው አረጋግጧል ለጋሽ ያሻለች ወደ ተሻታል እንደውም ያለሻል እሺ ትንሽ አሁን ጠጣለ ትንሽ ቀምሳለ አይ ጠጅ ፋ ያረግሰል ክለብ ሶዳ አድርጊበት አሁን ጠጅ አይደለም እሷ ለዛ አይጠጣም የብዙ ተመልካቾችን ጥያቄ ከግምት ውስጥ በማስገባት ማክሰኞ ከ10 ሰዓት ጀምሮ በኢትዮጵያ ብሔራዊ ቲያትር ያቀርባል። የኢትዮጵያዊነትን አውሮ የኢትዮጵያዊነትን ፊደል ለማስቆጠር እንዴት ይበል ጉያ ሲያምር የሆነ ግንቦች አብረ ሲያማምር ሁሉ ተመልካቾች ሲያማምር እስታቸው እዛ ቢሆን ወፋፍሮ በጣም ደስ ይላል ያምሩ ነበር ጥቅስ ተመጣጣ
ላካት ዳግማዊ ምንድን ነው ያስፈራው ነገር? አንተ ፓሪ እንደዚህ ፓሪ አይደለም። በጣም እኮ አታውቂውም አንቺ የቤት ጀግና ነው እሱ። ቅድም ስንገባ የእነሱ ሁሉ ኢትዮጵያ እኮ ባል አይታዘዝም ምናምን ትላታለች። አረን እኔ አላውቅም። አንተ ነህ እዚህ የምትኖረው? በጣም እንታዘብ ምን መሰለሽ ባሎች ብዙዎች የወንድ የበላይነት ያምናል። በጣም እኔ የሚያስጠላኝ ነገር እሱ ነው። ና የእትዬ አክልዬ እትዬ አክልዬ ቤት ያለውን አዲስ ቤት የተሰራው የሚሰራው ይሄ አንደርግራውንድ ቤዝመንታቸው ነው፣ ግን ይሄኛው ሁለተኛው ቤታቸው ነው። በመሰራት ላይ ነው። የሆነ ቤታቸው ቆንጆ ነው። መግቢያ ነው የምታሳየን። ጋሽ ሽንቁጤ ሁሉ አለ ዘመዱን ጋራዡ እዛ ጋር እስቲ አንሺው አንድ መቅዲ ዙሚን አያችሁ ስማይል ጋሽ ሽንቁጤ አሁን የእሱን ቤት ነው አሁን የምታዩት። የሆነው ቆንጆ ቤቱ አሁን እዛ ነው የሚኖረው መኪና ሁሉ፣ ግን የሚሰራው ቤት ይሄ ነው። ዳግማ ነው የሚያዘው ድንጋይ ሁሉ ይሄ ነው የወጣው። ጋሽ ሽንቁጤ ሲል ደግሞ ዙሚን አቅርቢው እሱን ይላል። ከዛ ደግሞ ቤቱ ሲል ደግሞ እንደገና መኪናው እዛ እና መኪናው ሁሉ ሀብት ይባላል። አንድ አያችሁ ገና ሲጀምር ምንድን ነው እሱ ቀይ ይሆናል። ቀይ ሆነ ትልቅ ሆነ የዚህ አይ አይደለም የዚህ አሁን የሚያወራው የኑኑ ባለቤት ነው መስፍን ይባላል። ደግሞ የኑኑ ባለቤት ይባላል። ናሬተር ነው ያን ዘገለ ትልቅ ቤት ነው። ወደታችም አለ። ያንን ቤት ግን አንስቻለሁ ቅድም ወስደውኝ ልጀምር መቅዲ ስቴራት ላይ ኧረ ይቅርታ አድርጉልኝ እህቴ አልነገረችኝም። ግን አሁን ማሳያችሁ ጢቢ ነው። አሁን መስፍን የኑኑ ባለቤት እዛች ጋር የቆመው የሚስቀው አሁን በጣም ከዚህ ትቆርጣላችሁ እዚች ጋር እና አንድ አይነት ኳስ ይሆናል። እና ትጫወታለህ እግር ጋር ሞክረው ተጫወትበት። አውቄ ነው አውቄ ነው እንደዚህ You don't kick it. Oh. እንደዛ ነው የምትጫወቱት። በእንግዲህ ባይ አሁን ያለነው አሁን ያሳይ እሺ ይልግሩም ከራሳ ያልኩት ባብዬ your nephew የጋሽ ዞሬ ትንሹ ልጅ አይተዋተው 10 ዓመቱ ግሩም የሚባለው አሁን ኃይለ ሥላሴ ቤት ነን። አሁን አዲስ አበባ ዩኒቨርሲቲ ይባላል። ጃንሆይ 6 ኪሎ ግራም ጃንሆይ ለዩኒቨርሲቲ ብሎ የሰጣቸው ነው። እናነሳው ነበር ግን ውስጥ ማንሳት አንችልም ብለዋል። አሁን ግቢውን ቆንጆ እንደሆነ እንዳያችሁ እሺ ትኮዘራት ነው ያረጋው ዙሜን በእንግሊዝኛ ቢናገር ጥሩ ነው። በየወረድሽ ያንንም እኛንም አንሻንቺ ምን ዝናብ ነው ዳግማዊ እናንተ የነሳቸው ነው። እዚህ ላይ መውጣት ይችላል። እሺ ማን ነው አቀርብሽ እስቲ ላይ ባንዲራዋ አንቺ ትልቅ ነው በጣም ትልቅ ነው። ይታያል እንዴ ዳግሜ የትምህርት ቤት ይታያል።
አለ በካሜራው ዳግምዬ You can make it Mac እኔ ላንተ አምጣ ቆይ ኦን አላረግሽም አረ ከፈትኩት ይቅርታ አንዴ ላስ አንተ አየህ እንኳን አንተ ደግሞ የማያነሳ ለኔ እኮ ቀላል ነው እነዚህ His old house that and is now. good ፓላስ ነው ማለት አሁን ያለነው የጃንሆይ ድሮ በአማርኛ ማለት ይብላል Okay. እናስተቀመው Now we are in Janhoi's old palace that is now the university. What you're looking at right now is a city that belongs to the Mongols called Addis Ababa University. the museum We just got out of the museum that might እኮ የዛፎቹ ሲያምሩ አሁን ከጋሽ ዞዴ ጋር ከግሩም ጋር እና ከቲየፐርኖስ ጋር ያለነው መኪናቸው ውስጥ እየወጣን ነው That's Kennedy Library አሁን የምታዩት the biggest library in Addis Ababa University. It's called Kennedy University. Kennedy Library. Kennedy Library. Kennedy University. Kennedy Library ይባላል። ሶ ቆንጆ ነው። በጣም ያምራል። ቆንጆ ነው። ልደት አዳራሽ ግራጁዌሽን ሴሬሞኒ የሚከናወንበት የገና ጊዜ ሹራብ ያ ነው ልደት አዳራሽ የሚባለው ብሉ ልደት አዳራሽ ነው። ግራጁዌሽን አሁን የምንሄደው አሁን ከግቢው የወጣን ነው ጌቱ ጋር ማሳስ እንችላለን። ክልክል ነው። በቀኝ በኩል ነው። ይሄው ዳግማዊ በእንጨት የሚሰራ ወደ ባብዬ ድሮ መስሪያ ቤት አሁን የምንሄደው ወደ አባቴ አለማየሁ ታምራት ድሮ መስሪያ ቤት የሚሰራው አዲስ አበባ ውስጥ ፒያሳ ጋር ይሄ ነው ቢሮ ካያችሁት ምንድን ነው የሚባለው ቦታው የራስ መኮንን ነው ይሄ ነው የራስ መኮንን ድልድይ ነው ፒያሳ ውስጥ ነን አሁን ፒያሳ 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 just get ፒያሳ ብለው አሁን ፒያሳ ነው የምንሸራሸረው ሞስፎልድ በእኔ በኩል ነው የሚሻለው አገር ቤት አገር ቤት አገር ቤት ቤተክርስቲያኑ የግሪክ ቤተክርስቲያን እንዲሁ ገበታ መግቢ ወርቅ ቤቱ ነው ሁሉ ጊዜ ጫማ ቤቱ ጌታ ደግሞ ኢዝ ግሪክ እኔ ነጽር ሰሪ አዲስ አበባ የመርካቶ ሌባ መርካቶ እዛም አላችሁ እኛ አንድ ሱቅ ናታ መርካቶ አንድ ሱቅ ነች መርካቶ መርካቶ ገበያ የሚሉት የአንድ ሱቅ ስም ነው ፒያሳ ነው ዘ ቢገስት ኢን አፍሪካ አይደለም እንዴ መርካቶ በማርኬት አዎ ዘ ቢገስት ኢን አፍሪካ outdoor market in Africa ተክሉ ደስታ ወርቅ ያሰራንበት ያው የኛ ወርቅ ቤት ተክሉ ደስታ
ፖሊስ ይቆጣል? አይ ከተማ ዝናቡ I just want Bobby to see his eyes. This is what Bobby is missing, you know what I mean? This is what it's like now, this condition. Bobby, no agar. No agar. Garum shoe shop. زيد ጫማ አለ ይኸውልሽ መብራት ኃይል የኤሌክትሪክ እነዚህ ታድሷል። ይሄ ደግሞ ኤሌክትሪሲቲ ሃውስ ይባላል። መብራት ኃይል ነው የሚባለው አማርኛ ነበር። የመብራት ኃይል መብራት ጊዮርጊስ በዚህ ጋር ነው የወለዳ ግምዬ መቅደያ ያላየሽው የሚያለሽ አንበሳው ምን ይልክ ምን አላየችው የመዘጋጃ ቤት አላየችው እንዳሉ በዛ ዞረ ነው የመዘጋጃ ቤት ባብዬ ያ መዘጋጃ ቤት አያችሁት? የመዘጋጃ ቤት እንዴት ትልቅ እንደሆነ መዘጋጃ ቤት እኔ ከአሜሪካ እንደመጣሁ እዚህ ነበር የምሰራው። ጋሽ ዞሬ የአባቴ ወንድም ከአሜሪካ ተምሮ ሲመጣ እዚህ ነው የሰራው መዘጋጃ ቤት። ጋሽ ዞሬን ካላወቃችሁት የአባቴ ወንድም ነው። አባትን ካላወቃችሁት አዝኛለሁ። ደግሞ ሌላ ደግሞ ይሄን መዘጋጃ ቤት የሚሰሩ ነበሩ ከንቲባው የአልማዝ ወንድም ዶክተር ኃይለ ጊዮርጊስ። ሌላ ደግሞ ዶክተር ኃይለ ጊዮርጊስ የትዬ አልማዝ ወንድም ከንቲባ ነበር እዚህ መዘጋጃ ቤት። አያችሁት እንዴት ቆንጆ አጥሩ እንደሆነ እዚህ ሀገር አጥሩ ነው ከቤቱ የሚበልጠው በጣም እና ወደዚህ ደግሞ አንቺው ጊዮርጊስ ቤተክርስቲያን። ይሄ ደግሞ ጊዮርጊስ ቤተክርስቲያን ነው። እንዴት ትልቅና ቆንጆ እንደሆነ ጊዮርጊስ ይባላል። አሁን ደግሞ የአፄ ምኒልክን ሐውልት አየሽ ነው አፄ ምኒልክ ሐውልት አፄ ምኒልክ መንጠቁ እንደ በርበሬው ነው። ትምህርት እኮ ሌላ ምንድን ሌላ ስንት ነው የሚመጣው? ማይ ነው ቆምጫጫ የመረው ጥይት ቢበሩትም ስጋ ቢጠጡትም ጠጅ የአንድ ሰው ልጅ ነው። ዳግማ ያለማየሁ ልጅ የሚል ጊዮርጊስ በዚህ ዙሪያው ነው ትልቅ አደጋ ፋየር ዲፓርትመንት ለማየ ይሄ ደግሞ ፋየር ዲፓርትመንት ነው። በጣም አይመስልም ግን ነው። ታይሙን በዛ ስናልፍ እናይሻለን ብዬሽ ነበር ካለ ከዚህ ቦታ በስተጀርባው ነው። ይሄ ቢልዳው ጀርባው ነው። አንድ ዶርዜ ሀይዞ ምናምን ችጋ በዚህ ስንት የሚሰራበት አንድ ጥበብ አለ። እዛ የተሰራ ኦርደር አድርጌ ማሰራት ፈልጌዋለሁ። በሰው ብልክ እንትን አለልኛል። አዎ ይሄ ደግሞ የራስ መኮንን ድልድይ ነው። የራስ መኮንን ድልድይ ይዘውም ኮካ-ኮላ ኢንጆይ የባቲ እንዴ መስቲ የእንትና ነው እኮ የሽመቤት አጂፕ አሁን እንትና ያለችበት አጂፕ አለ። ይሄ ሃይሞ የሃይሞ አጂፕ ነው እንዴ? 4 ኪሎ ነው ይሄ። ወደ 4 ኪሎ ግን እኮ የእሷ ሼልና ምናምን ይሄ ደግሞ የሃይሞ ጋዝ ስቴሽን ነው።
ትኖራለች የሚባል ታውቃታለህ? አጂፕ የሚባል ነው የሃይሙ ጋስ ስቴሽን። ናስቲ እስቲ የማንን ጫማ ነው ያደረከው? Bye. Ajay. Barely kaftu nasu. We want like a pajama. Tina. Nasi nega. Na. ጠረጴዛ ላይ ነው ባባ እየቀደሙ። ኧረ መጠጥህን ና እንካ ሲሮጥ ነው ደስ የሚለኝ። የማንን ጫማ ነው ያደረከው? ባባ ሰማችሁ? የማንን ጫማ ነው ያደረከው? ና ይሄንን በለው ካሜራውን ና በል እስኪ ና በል ይሄንን ና በለው ና በለው ይሄንን ና እዚህ ጋር በል የማንን ጫማ ነው ያደረከው? በጸሎት የማንን ጫማ ነው ያደረከው? አባባ የት አባባ ጋር ሂድ። ምነው አልገባም ብሏት እጅ ጎልፎ ወፍራም ሆኖ አልገባም ብሏት ጠቅላ ተናዳ አባቴ መልእክት አለው። መላጣው ይሄ ውጪ ምን መልእክት አለው? መልእክት ለአባቴ ንገረው። የምትናገረው ነገር ካለ ንገራት። አለማየሁ ሰላም ከተለያየን ጀምሮ ናፍቆቴ በጣም ሰፊ እና በሰላም ያገናኘን በሰላም ያብቃን። እሱን ነው በኩል የስቦ በጣም ነው የምናፍቅ በጣም ነው የምናፍቅ። ያው የአባት ምስክር መልእክት ካላቸው አሁን ተናገሩ። ለባብዬ ነጋሽ አለማየሁ ይቀዳል። አዎ እየተቀዳ የምትነግሪው ነገር ቢኖር ዛሬ ልክ 30 ዓመት ነው ከኢትዮጵያ ከሄድክ እና ልጆች እንኳን ተወልደው እዚህ መጥተው ሲያዩን
አንተ አሳድገህ ፍቅርህን አቅመሰሃል። ድንገት ወጥተህ ሳትመለስ በመቅረትህ በጣም ቀርቦናል። በጣም ነው የናፈቀን ብለዋል አየለ ሰይፉ ዘብሔረ ባለቤቴ አደራሽን መቅረት ለአባቴ መልእክት ካለ መናገር እንዴት ረሳኸኝ? እንደምን እንገናኝ? ሀገርህን እንዲጠላኸው እኛ ሳንናፍቅ ነው ወይ? ሀገርና ወገን ይናፍቃል አይደል? ግን እሱና ከሀገር የበለጠ ይወዳል። ይሄ ጠጅ ቀረብህ በይው ምናልባት ከሌለ እዛ እሺ ለአብይም ቢሆን ለአብዬ አብይ እንደምን አለህ? ደህና ነው? ደብዳቤ እጽፋለሁ። አሁን እስካሁን አድራሻ አላበሰልኩም ነበር። ጋሻ አለማየሁንም እንደው በዝና ባላውቅም ደህና ነው ብሏል። አበረ ሰይፉ ከመርሃ ቤቴ ብሏል። አበረ ሰይፉ አብይን ፒያሳ ቀጥረኸኝ አንተ ጉዞህን ጀመርክ። ስለዚህ ያ ትዝታ የናፍቆት ነውና በቃ ይድረስ። አጋጣሚ ደግሞ ደብዳቤ ጽፌ ነበረ። ይድረሰው አይድረሰው አላውቅም። መልስ የለም። ሻው ለሰዓት በቃ When your father has gone to America on the first day, we were crying very seriously because of our, you know. Yeah. So he doesn't come still here. ለአብዬ መልእክት ካለ We are happy. There are so many faces which are very familiar to you here. Anyway. ስማችሁን እየተናገሩ እነሱን አንስቻለሁ። በቅርቡ እንገናኛለን። እግዚአብሔር ይስጥልኝ። አይ ውጭ አያስፈልገኝም። የት አለ ወንድምህ? ለአባቴ ያሳለፍ አብዬ ተናገራ ስምህን። ውሂብ ዘውዴ ታምራት ታምራት። አዎ እዛ ናቸው። ከፈለግሽ ቤት ትወስደኛለህ? ና ቤት አለ። አንተ ታምራት ዘውዴ ታምራት ታምራት ዘውዴ ታምራት አንተ ነህ ትልቅ። ከዛ ይገባል ይሆናል። ቅዳሜ ሰው እሱ ቀጥሎ የት አለ? ይሄ ግሩም ዘውዴ ስንት ዓመት ነው አንተ? 10 አንቺ ስምሽ ማን ነው? አይዳ ሚካኤል። አንተ አንተ ተነሳ። የት ነው የምትሄደው? ና እባክሽ ናፈችኝ። ና ግሩም አሁን ስንት ዓመት ነው?
ስንተኛ ክፍል? ግሩም 10 ዓመት 10 ዓመት አምስት ወደ 6 ላጎትህ ምንድን ነው የምትለው? ላጎትህ ላለማየሁ ታምራት መልእክት ካለ እወድሃለሁ። ነፍስ ነገር አየሽ፣ ስፔሻል ነው የእሱ። አንተ ስንት ዓመት? እኔ 17 ስንተኛ ክፍል? የመንስ ስለማያውቃችሁ ላንሳለህ ብዬ ነው። ብርሃኑ ታምራት ንግግር አንተ በል just say something. እና ቤቢ ሴት አለ ደስታችን እጥፍ ድርብ ነው። በመሀላችን በቤተሰብ መሀል ከነ ልጆችሽ ከነ ቤተሰብሽ በመገኘትሽ በጣም ደስ ስላለን ይህንን ትከፍችና ደስታውን እናበስራለን ማለት ነው። አለማየሁ ራሱ እንዳለ ነው የምንቆጥረው። ራሱ ትጫጎልናል እዚህ በጣም ደስ ይለኛል። ቤተሰቡ ተሰብስቦ ልጆችን ለማየት መብቃታቸው። አለማየሁ ትንሽ ዛሬ ነገ እያለ ብዙ ዓመት ፈጅቶበታል። አሁን ምናልባት ይሄንን ሲያይ ሁሉም መኖሩን ሲያውቅ ወደፊት ለመምጣት ይሞክር ይሆናል እና እኔም በጣም ደስ ብሎኛል። ጽጌረዳ ዶክተር ጽጌረዳ have a seat please ቁጭ በሉ። በጣም ረጅም ስለሆነ ከአንተ ላይ ስታያቸው እንደዚህ ጋር አንተ አብረህ ትነሳለህ። ይነሳለሁ። ቆይ በቪዲዮ ማንሳት ፈልጌ ነበር። ቁጭ በል ዳግምዬ፣ እዛ እማማ ወንበር አጠገብ እንገባለን። ስሜ ኃይለ ጊዮርጊስ ነው። የእነዚህ ሁለት ሰዎች ሚስቶች ጓደኛ ነኝ ጂኬ ይባላል እና በመጀመሪያ ጠርቶ እዚህ ሲጋብዘን እናንተ አላስተዋወቀንም። የአቶ ዘውዴ የወንድሙ ባለቤት መምጣታቸው ልጆቹ መምጣታቸውን ሰምተናል። እንኳን ደህና መጣችሁ። በጓደኞቹ ስም እንኳን ደህና መጣችሁ። እስከማውቀው ድረስ የመጀመሪያችሁ መሰለኝ ስትመጡ ተመልሳችሁ ወደ ሀገራችሁ። ሁለተኛ እንግዲህ ሶስተኛም አራተኛም አምስተኛም ብቅ እያላችሁ እንደምትጎበኙ ዘመዶቻችሁን ወዳጆቻችሁን እንድታውቁ ምክንያቱም ዞሮ ዞሮ ወደ ቤት ነው እንደኛ አዛውንት እንድትሆኑ መልካምነታችንን በዘውዴ ወዳጆችና ጓደኞች ስም እያልኩ እችን ውስኪ እንድከፍት ተጠይቄያለሁ። በዚህ ሀገር ባህል መሰረት ምንድን ነበር ምርቃት ይደረጋል። እንግዲህ ሲመረቅ ምንድን ነው የሚባለው? የቀድሞ ሰው አድርገን ዳግመኛ ደግሞ እንደዚሁ ተገናኝተን እንዲሁ እንድንገባበዝ ያብቃን እላለሁ እና በጓደኞቹ ስም እችን ውስኪ ከፍታታለሁ። እዚች ላስቀምጣት።
እነ ከዚህ ጋር እኮ አንተ ይሄ ሳይመጣ አንተ ወይ ትንሽ ቆይና ደግሞ ታለ ደግሞ አይጥሪ ጃምጥ ዳኒ ላንስ ተነሽ ተመረቅ ወይ ላይ ቤት ነው ወይ መቅዲ ስትመጣ ምን ነው ደወልክ በመቅደዛው እጂ በዛው በከት አጫፈራታ ታናሽ አስለሳት መቅዲ አይ ታይ እጂ መቅዲ አይ ነይ አንቺ ደግሞ እየጠፈን
Go ahead, guys. Olympic size display. Okay, I'm here. Awash. Awash. The Awash River. One of the largest in the world, right? No, not in the world. አሁን በሳሙና ይታጠቡ ሲወጡ ይታጠቡ። በውሃ ማፍሰስ ነው እንጂ አሁንማ ተቀብቶ መግባት ነው። ዳግማዊ መታጠቢያ ያስፈልጋቸዋል። በሳሙና አያስፈልግም። ሳሙናማ ታጥቦ ከገቡ በጣም ያነቃቸዋል። ይነጣሉ። ወዲህ ምን ይነጣሉ? No, it's not monkey. I don't even know where we're changing. ግቡ ዳግማሽ ገቡ ላንሳችሁ። ሂጂ በዛ በደረጃ How's it clean? Yeah, I don't see him. Oh, I use. ገብቷል በሙሉ ወይምማ ቆሞ ሲሰጣቸው ነበር መጫወቻቸው ነው እዛ ጋር ነበር አይገባም አመስገን ነገን ለቁስ ላይ ነው የሰራሁት ማሚ ልግባና ካቃጠለኝ እወጣለሁ። ዳግማዊ ነው ዝለል አንዴ ጎዘጦ
Yeah. ዳግማዊ እኮ ፈሪ ነው። አይችልም ዳግማዊ። ፈሪ አትረባም። ጨለማ ነው እና Nayo. I can tell what you're saying. So that was when the net could I go? Oh, get tired of it. ምንድን ነው የበላችሁት? ስፓጌቲ እነሱ ላይ ጋር አሁን የት ነው ያለነው? ናዝሬት አይሰማኝም። ናዝሬት የት ናዝሬት? ይሄ ቤት ምንድን ነው? አዳማ ራስ ሆቴል ማ
አዳማ ራስ ሆቴል ይባላል። ናዝሬት እኔ ስለማላውቅ ነው። ከሶደሬ መተን እዚህ ነው የምናልፋለን። ዛፎቹን አንሻቸው። ተምራትን ማለትታቸው መታምራት ተማስ ወይ ተው ታይታቸው ወይ ማለት ጋሽ ዘውዴ ናዝሬት ራስ ሆቴል ይባላል። አዳማ ሆቴል ምን ሆቴል? አዳማ አዳማ ማለት ያው ናዝሬት ማለት አዳማ ሆቴል አዳማ ማለት አዳማ ማለት ናዝሬት ማለት በምን ቋንቋ? አዳማ በኦሮምኛ ነው። አዳማ ናዝሬት ጃንሆይ የሰጡት እና በፊት ስሙ አዳማ ነበረ። አዳማ ኦሮሞዎች አሁን አዳማ ይሉታል። በጣም ያምራል አበባ ምናምን። መብራት የለም። በሰው ኃይል የሚጫወቱት